ሰላም ጤና ይስጥልን የዲስከቨር ኤጂ ቲዩብ ተከታታዮች፣ በዛሬው ዝግጅት ሙዚቃ ዓለም አቀፍ ቋንቋ መሆኑን ለማጠየቅ በጥቂቱ የመራረጥናቸው ሙዚቃዎችን እናቀርባለን። የሙዚቃ ምታት በነጠላ ይሁን በጥንድ ሲጫወቱት እንዴት ነፍስን በሐሴት እንደሚያንሳፍፍ እናያለን። በግጥም የሰውን ፍላጎት፣ ምኞት፣ ፍቅር፣ ጥላቻ፣ ሐዘን፣ ጸሎት፣ ልመና የመሳሰሉትም ይገለጻል። የክቡር ዶክተር ከበደ ሚካኤልን ሥራ የሆነውን ሙዚቃ የሚለውን ገራሚ ግጥምም እንመለከታለን። ግጥምም ኃይል ያለው ስሜት ነኪ ሙዚቃዊነት የገላጭነት አቅም ያለው መሆኑም ይታወቃል። ሙዚቃ ፈልቀሽ የተገኘሽ ከሹበርት ራስ፣ ከቤቶቨን ናላ፣ ከሞዛርት መንፈስ፣ ከሾፐን ትካዜ፣ ከያሬድ ልቦና፣ መዓዛ የሞላብሽ የብስጭት ቃና፣ ረቂቋ ድምፅ ሆይ ውቢቷ ሙዚቃ፣ ንጽሕት እንደ ፀሐይ ውብ እንደ ጨረቃ፣ የጨዋታሽ ለዛ የድምፅሽ ፍስሐ፣ የመንፈስ አረቂ የነፍስ እህል ውሃ፣ አገርሽ ገነት ነው ሰፈርሽም ኤደን፣ በሰማንሽ ቁጥር በሐሳብ መንገድ ሄደን፣ ታጫውቺናለሽ በህሊና ቋንቋ፣ ነፍሴ ከአንቺ ጋራ በመተዋወቋ፣ ትሽቆጠቆጣለች ድምፅሽን ስትሰማ፣ ጠባይ ሲገለጥ በምድራዊ ዜማ፣ ከገነት መንጭቶ ከሰማይ የመጣ፣ ጣዕሙ አይጠገብ ቢጠጣ ቢጠጣ፣ የትካዜ ከርቤ የብስጭት ዕጣን፣ የመላኮች ቋንቋ የሱራፌል ልሳን፣ ቃናሽ ንፋስ ሆኖ ድምፅሽ ሰረገላ፣ ውሰዷት እባክሽ ነፍሴን ወደ ሌላ፣ ምግባርሽ አይገጥም ከዚህ ዓለም ነገር፣ ምንጩን ማን ያውቀዋል ሩቅ ነው ያንቺ ሀገር፣ ባህሪሽን እንዲያውቀው የሰው ልጅ አእምሮ፣ መመርመር አለበት የነፍስ ተፈጥሮ። ነፍስና ሙዚቃ ተመሳሳይ መንታ፣ ባህሪያቸው ረቂቅ የምስጢር ሁኔታ፣ ቢሹት ያልተገኘ የመጡበት ቦታ። መልካም ጊዜ። ሰብስክራይብ፣ ሼር፣ ላይክ ማድረጉን አትርሱ ወዳጆቼ።